ቤት አከራዮችም ሰው መብላት ነው አሉ የቀራችሁ። እውነት ከልቤ ይቅር በሉ። እናንተም ልጆቻችን ናችሁ። እውነቴን ነው። ግን ሰውን መብላት ቀርቷችኋል አሉ። ደግሞ አሁን አንድ ወንድም እየነገረኝ ነበር። ከአንዱ ቢወደድበት ወደ ሌላ እንዳይሄድ ቤተ ክርስቲያን ነው አሉ ተመካክረው የሚጨምሩት። እኔ 500 ልጨምር ነው። ጨምሪ እንትና ጨምሪ። እሺ ማታ ሄደው ይጨምሩታል። ማታ ሄደው ይጨምሩና ከዛ ምን አረጋል? ሌላ ልፈልግ ሲል እዚያም 500 ጨምሮ እዚያም ጨምሮ። ታው ሰውን መድረሻ አታሳጡ። እናንተንም እግዚአብሔር መድረሻ ያሳጣችኋል። እውነቴን ነው። ይሄ ቤት ይፈርሳል። ይህ ዘመን ያልፋል። ደሃ መሰቃያት፣ ደሃን ታሰቃያላችሁ። ደግሞ እንዲያስብላችሁ አውግር መጣችሁ ቅዳሴ አታፍሩም ወይ? የክርስቶስ አካል መጠጊያ እያጣ ልጄን እንዴት ላሳድግ እያለ በ2000 ብር በ3000 ብር ደመወዝ ለልጁ የሚሰጠው ያጣል። ልጁ እንደ ሀብታም ልጅ አልብሰኝ ይለዋል። እንደ ሀብታም ልጅ ከደህና ትምህርት ቤት አስተምረኝ ይለዋል። እንደ ሰው አርዶ በዓል ማሳለፍ ይፈልጋል። እንዴት ደሃ መከራ ታሳትጃላችሁ? አውሬ ነን እንደኛ? ይሄን እኮ የምናስበው በእውነቱ። ይሄን እንዴት አታስቡ? እንደው እግዚአብሔርን መቼ አስጠጋይ ልትሉት ነው ነገር። አይምሮ ማለት ይሄ ነው።